ሻይ አለኝ። ምደወሩ ዙሪያ ክቡ ነው፣ አራት ማዕዘኑ አይደለም። እዚህ ጋር እንደምታዩት ድሪም ሆፕ አለኝ። እዚህ ጋር ኔስካፌ አለኝ። እዚህ ጋር ክሬም ካራሜል፣ እዚህ ጋር ሀሊብ ኒዶ አለኝ። እዚህ ጋር እንደምታዩት ግሽጣና ኒስትላ አለኝ ማለት ነው። እዚህ ጋር ደግሞ ግማሽ ዝብዳ ወይንም ቅቤ ማለት ነው። እዚህ ጋር ደግሞ ሁለት ኪንደሮች አሉኝ። ሁለት ኪሪ አለኝ። እዚህ ጋር ሲኒያዬን ዝግጁ አድርጋለሁ። እዚህ ጋር ባዶ ሰሃን አለኝ። ይሄን ሀሊብና ኔስካፌ የምጠቀመው እዚህ ጋር እንደምታዩት ሀሊብ ኒዶ 2 ማንኪያ እጠቀማለሁ ማለት ነው። 2 ማንኪያ እጠቀማለሁኝ። እዚህ ጋር ደግሞ ኮፊን ደግሞ 1 ማንኪያ እጠቀማለሁ። እዚህ ጋር እንደምታዩት ኔስካፌ ወይንም ጥቁር ቡና። አሁን ቀጥታ እዚህ ጋር ምን አረጋለሁ መሰላችሁ? ኔስካፌ አርጋለሁ። ሀሊቤ ላይ ውሃ ጨምርበትና ትንሽዬ ፍሬዘር አረጋለሁ ማለት ነው። ምክንያቱም እንትን እንድልልኝ ብስኩቴን በዚህ ነው እንትን የምለው። ብስኩቱን በዚህ እየነከርኩኝ ነው የምጠቀመው ማለት ነው። አሁን እዚህ ጋር ትንሽዬ ውሃ ጨምርና እንደዚህ ያዘጋጀሁትን ግብአቶች እዚህ ጋር አረጋቸዋለሁ ማለት ነው። እነ ኪሪን፣ እነ ኪንደር፣ እነ ኪብዳ ቅቤውን ማለት ነው። እና እዚህ ጋር ክሬም ካራሜል አለ ብያችኋለሁኝ። ግማሹን ነው የምጠቀመው። እዚህ ጋር እንደምታዩት ግማሽ ክሬም ካራሜል ነው የምጠቀመው፣ ግማሹን ማለት ነው። አንቀጣ እዚህ ላይ አረግና ፈጭቼ ደግሞ ማሳያችሁ ይሆናል። እዚህ ጋር ኒስተላ ግማሽ ነው የማረገው፣ ግማሽ ኒስተላ ነው የማረገው። ግሽጣውን አንዱን ነው የማረገው። ይሄው አንዱን አረጋለሁኝ ግሽጣውን። እዚህ ጋር ግማሽ ዝብዳ አለኝ፣ ግማሹን ጨምራለሁኝ። እዚህ ጋር 2 ኪሪ አለኝ፣ ኪሪዬን እጨምራለሁኝ። ኦኬ። እዚህ ጋር ደግሞ ኪንደር አለ ብያችኋለሁ፣ ኪንደሩንም እጨምራለሁኝ። እንደዚህ እየቆራረጥኩኝ 2 ኪንደር ነው ያለኝ። 2 ኪንደር ጨምሬያለሁኝ። እዚህ ጋር ደግሞ ድሪም ሆፕ አለኝ። አንዱን ነው የምጨምረው። ውስጡ 2 ነው ያለው። አንዱን እጨምራለሁኝ። ሙሉን ነው የጨመርኩት ማለት ነው። ይሄንን ሙሉን ነው የጨመርኩት። አሁን ቀጥታ ይሄንን በደንብ ፈጨዋለሁ ማለት ነው። አዋህደዋለሁኝ። እዚህ ጋር ሲኒን አዘጋጅቻለሁኝ። ቅድም 2 ማንኪያ ሀሊብ ኒዶ እና 1 ማንኪያ ኔስካፌ አርጌ በውሃ በጥብጬ ፍሪጅ አስቀምጬው ነበር እንዲቀዘቅዝልኝ ማለት ነው። አሁን ቀጥታ ምን አረጋለሁ? ይሄንን ብስኩቱን እየነከርኩኝ ሲኒያዬ ላይ አረጋለሁ ማለት ነው። በጣም የሃላ አሰራር ቀላል አሰራር ነው። ቀጥታ እንደዚህ እያረኩኝ እደረድራለሁ ማለት ነው። በጣም ነው የሚጥመው ኔስካፌ እና ሀሊብ እንደዚህ አርጋችሁ ከዛ ሲኒያችሁ ላይ መደርደር በጣም ቀላል ነው። በዚህ መልኩ ብስኩቴን ደርድሬ ጨርሻለሁኝ። አሁን ያዘጋጀሁትን ከልጣ እጨምራለሁ ማለት ነው። እዚህ ጋር እንደምታዩት እንግዲህ ቆንጆ አርጌ ፈጭቼዋለሁኝ። አሁን ይሄንን ከልጣውን እዚህ ላይ አንዴ አረግና ሁለተኛ ጠበጋ ደግሞ ሰራለሁ ማለት ነው። እዚህ ጋር እንደምታዩት አንደኛውን ጠበጋ ሰርቻለሁኝ። አሁን ሁለተኛውን ደግሞ እዚህ ጋር ብስኩት አለኝ። አሁን ውሃዬን ወተቴን እንደዚህ እየነከርኩኝ ሁለተኛ አረጋለሁ ማለት ነው። ከላይ ላይ ደረድራለሁ ደግሞ ሁለተኛ። በጣም ቀላል ነው። በጣም ደግሞ አራት ማዕዘኑ ብስኩት ቢሆንላችሁ በጣም አሪፍ ነው። ለመልክም ስታዩትም በጣም ደስ ይላል ማለት ነው። እኔ ግን ያመጡልኝ ምንድነው ይሄንኛውን ነው፣ ዙሪያ ክቡን ያመጡልኝ ማለት ነው። እና ቢሆንም አሪፍ ነው። ምንም እንትን የሚለው ነገር የለም ማለት ነው። እና አበረታቱኝ። እኔ ስደት እህታችሁ ነኝ። እንደዚህ ያረጋችሁ በቀላሉ መልኩ ትሰራላችሁ ማለት ነው። ሁለተኛውን ጠበጋ በዚህ መልኩ ደርድሬ ጨርሻለሁኝ። አሁን የፈጨሁት ከልጣዎች አሉኝ። እዚህ ጋር ክሬማዎች አሉኝ። ከላይ አረጋለሁ ማለት ነው ሶሱን። እንግዲህ ክሬማዬን ጨርሼ ሶስተኛ ጠበቃ በዚህ መልኩ ጨርሻለሁኝ። እዚህ ጋር እንደምታዩት ዲኮር አርጋለሁ ማለት ነው። ቸኮሌት ከላይና ፈራውላ ከላይ አርጌበታለሁኝ። በዚህ መልኩ መስራት ትችላላችሁ።